አሁን ወደ መስታወት ጠጋ ብለው ቢመለከቱ በአይኑ አካባቢ ወይም በቆዳው ላይ ያለው ትንሽ ምልክት ሰውነቶ እየጮኸ እንደሆነ የሚያሳይ ቢሆንስ? በዓለም ላይ በየቀኑ በሺዎች የሚቆጠሩ ሰዎች ሙሉ በሙሉ ጤነኛ ነኝ ብለው ይተኛሉ። ነገር ግን በደማቸው ውስጥ ድምጽ የሌለው የማይታይ የደም ቧንቧን እያነቀ ያለ አንድ ድብቅ ጠላት አለ። ዛሬ የምንነጋገረው ስለ ተራ በሽታ አይደለም፣ ስለ ኮሌስትሮል ነው። በሚሊዮን የሚቆጠሩ ሰዎች በደማቸው ውስጥ ከፍተኛ የኮሌስትሮል መጠን እያላቸው ምንም ህመም የለብኝም ብለው ይኖራሉ። ነገር ግን ሰውነታችን ሳይነግረን በቆዳችንና በአይናችን ላይ ግልጽ የሆኑ ምልክቶችን ይሰጠናል። ዛሬ በዝርዝር የምናያቸው ሰውነታችን የሚያሳየው 5 አደገኛ የኮሌስትሮል ምልክት ምንድን ነው? ዶክተሮችስ በላቦራቶሪ እንዴት ያረጋግጡታል? ከእድሜ ጋር ያለው ተጽዕኖስ ምንድን ነው? ያለምንም መድኃኒት በቤት ውስጥ ኮሌስትሮልን መከታተል እንችላለን የሚሉትን አብረን እናያለን። ቪዲዮውን ከመጀመራችሁ በፊት ላይክ ማድረግ አይርሱ። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። አብራችሁን ቆዩ። በመሰረቱ ከፍተኛ ኮሌስትሮል ሳይለንት ኪለር ወይም ድምጽ የሌለው ገዳይ ይባላል። ምክንያቱም አብዛኛውን ጊዜ የልብ ህመም ወይም ስትሮክ እስኪያመጣ ድረስ ምንም ህመም አይፈጥርም። ነገር ግን የሚከተሉትን 5 ግልጽ ምልክቶች ካሉ በፍጥነት ምርመራ ማድረግ ይኖርቦታል። አንደኛ፣ በአይን ሽፋሽፍት አካባቢ የሚወጡ ቢጫ ምልክቶች። በአይኑ ሽፋሽፍት ወይም ማዕዘን አካባቢ ጥንካሬ የሌላቸው ቢጫ ቅንጥብጣብ ስቦች ካዩ ይህ በቆዳ ስር የተከማቸ የኮሌስትሮል ምልክት ሊሆን ይችላል። ሁለተኛ፣ በአይን ጥቁር ዙሪያ የሚፈጠሩ ነጭ ወይም ግራጫ ቀለበት። በአይን ኮርኒያ ዙሪያ ግራጫ ወይም ነጭ ወፍራም ቀለበት ካዩ ይህ በአይነ ህብረ ህዋስ ውስጥ ኮሌስትሮል መከማቸቱን ያሳያል። በተለይም እድሜው ከ40 ዓመት በታች ሆኖ ይህ ከተከሰተ ከፍተኛ የኮሌስትሮል ምልክት ነው። ሶስተኛ፣ በቆዳ ላይ የሚወጡ ቢጫ እብጠቶች። በእጅ፣ በጉልበት፣ በክርን ወይም በመገጣጠሚያ አካባቢዎች ትንሽ ቢጫ ወይም ቀይ እብጠቶች ከወጡቦት የደም ቅባት ወይም መጠን መጨመሩን ያሳያሉ። አራተኛ፣ የእግር ህመምና ቁርጥማት። በሚራመዱበት ጊዜ በእግሮ ጡንቻዎች ላይ ከፍተኛ ቁርጥማት እና ህመም ካለ የደም ቧንቧዎች በኮሌስትሮል በመዘጋታቸው የደም ዝውውር በመቀነሱ ሊሆን ይችላል። አምስተኛ፣ ድካምና የልብ ህመም መብዛት። የደም ቧንቧዎች በስብ ሲጠቡ ልባችን ደም ለመግፋት ተጨማሪ ኃይል ስለሚጠቀም በቀላሉ ድካምና የትንፋሽ ማጠር ሊያጋጥም ይችላል። ታዲያ ዶክተሮች በደማችን ውስጥ ኮሌስትሮል መኖሩን እንዴት ያውቃሉ? ብቸኛውና ትክክለኛው መንገድ ሊፒድ ፓኔል የሚባል ቀላል የደም ምርመራን ማድረግ ነው። በምርመራውም 4 ዋና ዋና ነገሮች ይታያሉ። አንደኛው ኤልዲኤል ወይም ባድ ኮሌስትሮል፣ ኤችዲኤል ጉድ ኮሌስትሮል፣ ትራይግላይሴሪድ እና ቶታል ኮሌስትሮል ናቸው። የምርመራ ውጤቱን በአመት አንድ ጊዜ ማስመርመር ለጤናው ትልቅ ዋስትና ነው። አንዳንዶች ኮሌስትሮል የሽማግሌዎች በሽታ ነው ይላሉ። ይህ በፍጹም ስህተት ነው። ከ20 ዓመት በላይ ከሆኑ በየ4 ወይም 6 ዓመት የኮሌስትሮል ምርመራ ማድረግ መጀመር አለቦት። ከ40 ዓመት በኋላ የሰውነታችን የሜታቦሊዝም ወይም ምግብ የማቃጠል አቅም ስለሚቀንስ እና የጉበት የስብን የማጽዳት ፍጥነት ስለሚዘገይ የኮሌስትሮል መጠን የመጨመር እድሉ ከፍተኛ ነው። በመጨረሻም የዘር ውርስ ወይም ጄኔቲክስ ካለ አንዳንድ ህጻናት ወይም ወጣቶች የቤተሰብ ታሪክ ወይም ፋሚሊያ ሃይፐር ኮሌስትሬማ ካላቸው በሰውነታቸው በጣም ከፍተኛ ኮሌስትሮል ሊጠቁ ይችላሉ። አሁን ደግሞ በጣም አስፈላጊ ክፍል ጋር ደርሰናል። ኮሌስትሮልን በቤት ውስጥ እንዴት እንከላከል ወይም እንቀንስ? አንደኛ ላይ የአመጋገብ ለውጥ ሲሆን ከምንበላቸው ምግቦች ውስጥ መቀነስ ከሚኖርብን ውስጥ ቅቤ፣ የሰቡ ስጋዎች፣ የጥብስ ምግቦች እና ፕሮሰስ የተደረጉ ምግቦችን መቀነስ ይኖርብናል። መብላት ከሚጠበቁብን ምግቦች ውስጥ ደግሞ በፋይበር የበለጸጉ እንደ አጃ፣ ባቄላ፣ አቮካዶ፣ ለውዝ እና ዘይት ያላቸው አሳዎች ወይም ኦሜጋ 3 አብዝተን መመገብ ይኖርብናል። ሁለተኛ ላይ የአካል ብቃት እንቅስቃሴ ሲሆን በሳምንት ቢያንስ 150 ደቂቃ፣ በቀን ለ30 ደቂቃ ፈጣን እርምጃ ወይም ብስክሌት መንዳት የጥሩ ኮሌስትሮል ኤችዲኤል መጠንን ይጨምርልናል። ሶስተኛ፣ ጎጂ ልምዶችን ማስወገድ። ሲጋራ ማጨስን ማቆም የደም ቧንቧዎችን ጤንነት ወዲያውኑ ያስተካክልናል። ሌላኛው የአልኮል መጠጥን መቀነስ። ቪዲዮ እንደጨረሳችሁ አንድ ነገር እንድታረጉ ፈልጋለሁ።
ወደ መስታወት ሄዱና አይናችሁን በትኩረት ተመልከቱት። በአይናችሁ ወይም በቆዳችሁ ላይ ከተነጋገርናቸው 5 ምልክቶች አንዱን አይታችሁ ታውቃላችሁ? ወይስ ለመጨረሻ ጊዜ የደም ምርመራ ያደረጋችሁት መቼ ነበር? በቤተሰቦ ውስጥ የኮሌስትሮል ታሪክ አለ? ሀሳቦትን ኮሜንት ላይ ያስቀምጡልን። ይህ መረጃ የሰውን ሕይወት ሊታደግ ይችላል። ስለዚህም ለምትወዱት ሰው ሁሉ ሼር ማድረግ እንዳትረሱ። በቀጣይ መረጃ ቪዲዮ እስክንገናኝ ድረስ ጤናው የተጠበቀ ይሁን። ቸር ቆዩን። ቻው ቻው።